የት ነን? መጀመሪያ የት ነን? ፈራልሽ አፈሪ አልፈራም። ሐረር ሌላ ታሪክ ብራዘር ግምጂ በጣም ወደዛ መሄድ አለብሽ። ገብተሽ ወዴት ነው? ወደዛሽ አይ እነሱ ፈጠኗ። ታዲያ እንደዛ እኮ ነው። አይ ችግር የለውም እኮ ነው ወይ? እሺ እሺ ፍሬም ስማ፣ ትንሽ እሷ ካለፈች በኋላ ትንሽ ረጋ ብላት። እሺ አታፍጥኑ። በጣም ነው ተከታታይ ነው ከለፉት አይሆንም። በዚሁ በዚህ ጋር ነው አንድ ሻት ነው ከሆነ የምንወስደው እኮ አንድ አይከተላችሁም እኮ ካሜራ ተተረዳኝ እኮ እናቲ በዚህ ነው በዚህ ነው በዚህ ሁላችሁም በዚህ ጋር ለፉ። ጩፍ እንዴት መሰለህ? እኔ ደግሞ እንዴት ትለፉ። ከዛም በኋላ ቀጣዩን ደግሞ ከኋላ እንደዚህ ዶሉ ለትራንዚሽን ይመቻል። ሬዲ ሰው ይለፍልህ። ሙሌ ሰው አለ። ቆይ ይለፍልህ። ቆይ አክሽን የሳይ ፋሚሊ ቦቼ ክሊፑን እየሰራ ነው እና ያለ ነገር ነው። ከኋላ ቀርጽላችኋለሁ። እኔ የሌለሁበትን ባክ ሰብስክራይብ እያደረጋችሁ ይመቻችሁ። አትለኝም ቦቼ መነጽር ነው ልቀ ነው አሁን ፊሽ ነው ገና አንድ እንዳማረጭ እንደገማ አሮሮጣ የሳሮሮጣው ፖርስ ምን ነበር ሁላችሁ ራስ ካሮስኩኝ እኔ እዚህ ከላይ ሞሰዳን አረግሬ ተሰብሮ ነበር። አሁን ወይ በኢየሱስ ግን አሪፍ ነገር አለው። እንደሱ መቻል አሁንም ብቻ ነው። ለምን አባ ነው የምትስቀው? ዳጊ ግን የሚመለስ ኢየሱስ ስም ያዘሽ ግምጄ ያዘሽ አይ ይሄ ቪዲዮ እመነኝ ሯጭ ያደርገናል። ወርቅ ነው የምንበለው። ግምጄስ ኧረ ወርቁም ዋንጫ ይከፈል አጀመው አያ የቦስ መሆን ጥቅሙ ያለ ስልሽ እኔ አያ እኔ ነው እንጂ ቦስ መሆን እኮ ነው። ቦስ ነሽ ለካ እና ቦስና መሰለኝ አም ዘ ቦስ ነጋ ቆሞ ነው። እኔ ቁጭ ብዬ ነው። እሺ እንጂ ቆመታች ናሽ ቁማ ደከመኛ። ኧረ እዛ ጋር የሆነ ነገር አይቻልም። ፓስቲ ነው ምንድን ነው? ኧረ እንብላ እንዴ! የለም እዚህ ይቀልጣል። መኪናው እንዴት ነው የጋራችው? ያሳይ ኧረ ጠይቁ። ድሬ ስንት ነው ከአዲስ አበባ ፕሌን? ኧረ ጠይቁለት እንዲመጣ ነው። እሺ እነማ እንትኑን አምጡት በላቸው እስኪ። ስላይደሩ ደውልለት። ደቂቃ ቴዲ ጋር ደውልለት። ቴዲማ አለ ብቻውን መፍራት አለበት። ወደ ላይ ከፍ ይበሉልና ትንሽ እሺ ወደ ኋላ ወደ ኋላ አንቺ ወደ ኋላ እኔን የሚያውቀኝ ሰው አለ? እኔ ማን ነኝ?
ማነኝ እኔ? ማንም አያውቀኝም። ማነኝ? አገጭ ይመች ለሁላችሁም አንዳንድ ደስ ይላችሁ ይመጣል። ግን አሁን ሰው የሚነግራችሁ ነገር በደንብ ስሙ። እሺ እሺ። ወደ ኋላ እንደ ተመለስ ተመለስ። ስማ እነሱ ደግሞ እኔ ልካቸዋለሁ። ዝም ብለህ አንተ ያሬድ ልጆቹን አግድ አግድ ቀስ ብለሽ በስነ ስርዓት እንዳትያዥ። ያሁኑ አክቲንግሽን ወድጄዋለሁ። የቀደም ያሳይሽ ነው አሪፍ ነው። ሙሌ ቆይ ቤቢ እኛ እንደሮጥ እንዳትመጡ እሺ። ታቸው እሺ እኔ ልካቸዋለሁ እኮ ቆሞ በላቸው። ችግር የለውም። ይሄ እኮ ነው ብሏቸው እኮ ነው። አንተ እንዳትልስ ልጅ ትወዳለህ። አቶ መኮንን አይ ልጅ ይወዳል። ለዛ ተክፋታት የሰው ይሻል ውለድ ስለው እምቢ አለ። አይፋሳል ወልዷል እኮ ለምን አለ ተደባደቡ። አሁን እንዳትሮጥ እሺ እሺ እንዳትሮጥ እሺ። ወደዚህ ስሙ ወደዚህ ማለት ወደዚህ ያሬድ ይወጣላችኋል። እሺ እሺ እሱ ሩጥ ይችላል ለሱ ነው። ቆይ ሩጡ ምንድን ነው ሻውን ጮቱ? ተዋቸው ሄዱ። ሁሉም ሄዱ፣ ብቻዬን ቀረው። እኔስ ልሩጥ? እኔንስ አፈልጉኝም? በቃ እንቅልፍ መጣ። ኧረ አይደለም ቡና ጠጣሁ። ሐረር ድሬዳዋ በቀበሌ 03 ስድስተኛ። ሰላም ተመልካቾቻችን ምን ያላችሁ? ዛሬ ዘን የመጣ ነው። ዜና ምንድን ነው? ዜና ዘበርቆ ነው። ቅዱስ ጊዮርጊስ እና ኢትዮጵያ ቡና 3-2 ተለያዩ። ዜና ደረሰን። ኦኬ ቢራ አዞ ከጎን ቡና ነበር። አዳረ ግርማ ስንት ከፈለ? 30 ብር ነው። ኦኬ ጊዮርጊስ ቢራ በቡና ያበደ ወላሂ ያበደ ቆንጆ ወላሂ ይባላሽው ነው። ጣቴ ማለት ነው። እመቤቴ ነው ሰማይ ጎዳና ላስወጡኝ ሬዲን እሺ አሁን እሺ ዝም በሉ እሺ። ልጆች አቤት ቆይ ቁም አክሽን ሂዱ። ልሮጥ ነው። እኔም አክሽን ለኔ የለኝም። ወሬ ለኔ አክሽን የለኝም። ጦርነት
ምን የደበረሽ ነገር አለ? አውሪ። ምን ነው ነው የደበረሽ ነገር ካለ ባለቃችሁ ባክሽ ስናገኝ ዝመለስ ነው አላ እንጂ ምን ባለቃችሁ ምን እናርጋ? ያረሩ ቅብጥል አላለች ማረይ ያረሩ ቅብጥል ደግሞ ሳይ አራራ ይደብራል። በቃ ይሄ ነገር ይደብራል። ሻይ የሚፈልጋል ናፈቀችኝ አለ እኮ ሰውዬው። ያበደ እግዚአብሔርን አንደኛ ቢታራ ናፍቃኛለች። እኔ እዚህ ናፍቃኛለች ለይ ነው አላለም ማለት ኧረ እኔ ራሱ ዋዚ ናፍቃኛለች። ሙልታሪ ወይ ተና እንዳይሉ ደግሞ የተጎዳው ማለት እዚህ ጋር ቋሚ ዳይሬክተሮች እንጋ በጣም ተላላከ የለው ወጪ ተሰማይ ያያችሁ ተነሳ አባላም እንደነ ካሜራ ላይ ያለው ባለው ሰዓቱም እየሄደ ስለሆነ እንትን እያላል ግምዣ አልተመቻትም። አልተመቸሽም እና እንዴት አየሽው? ለመጀመሪያ ጊዜ አው ያበደ እኔ ብትለቁኝም ደስ ነው የሚለኝ። አረ እውነት እናስገባዋለን። እኔ እሺ እሺ እስሩ ለመጀመሪያ ጊዜ ነው እናንተ የሚመቻችሁ ይሳካላችኋል። ሲሚንቶሩን እየሰራ ቢሆን አሪፍ ነበር። አዎ እኔ ወድጃችኋለሁ። እነሱን ሳይታችንን አስነስተውልናል። አባቱ ሩት የለችም። እኔ ነው አረ የለችም። ይመችሽ። በቃ ስላገኘኋችሁ በጣም ደስ ብሎኛል። በጣም እድለኞች ነን። ሁሌም ስንመጣ ተቀበለን። አንተ እንቀበላችኋለን። እንዳንተም እንዳቀሩ ግን እንመጣለን። በዚህ አጋጣሚ እንትን አድርጉት እሺ። ሀረር ስትመጡ ሁላችሁ ስትመጡ ማርያምን የምሬ በጣም ምርጥ ሰው ስልክ ቁጥሩን እናስቀምጥላችኋለን። ረዳቱ ራሱ በጣም ምርጥ እና ምርጥ ቤተሰብ ነው። አዎ ችግር የለም። በጣም ነው የምሰራው። ስሰራ በሩን ግን በጣም እየደበደበችው ነው። እና በነገራችን ላይ ሀረር ከመጣችሁ ደስታን አለማግኘት ሲጀመር ደስታ ቢሉ ሁሉም ሰው ታያቸዋል። ህፃኑ ትልቁ ደስታ ብቻ ብላችሁ የዝሆኑ ፎቶ ያለበት የድሮ ከረሜላ በጣም እንዴት አይነት ዳንሰሪ ነበር። ኧረ ልጁ ሊወጣ ነው። ግምዜ ወሬን ነው ወደ ጅቦቹ ያሳይ ትፈራለሽ? አፈሪ ትፈራለሽ? አፈሪ ቦቸራ ትፈራለህ? አፈራም እንትን ነው ያው ወስ ትፈራለህ? አፈራም ምን ጆቹን ኧረ በእናትህ እኔ እንዴ ማንን ነው የምፈራው? እኔ ደግሞ እፈራለሁ። ጋይስ አሁን ደግሞ ሀረማያ ወርደን አሳ ካልጠበሳችሁ ተብለናል። እስቲ ወሰለስ ምን ያለሽ? እንግዲህ ጠበስ እያደረግን እንኳን እኔ ጠበሳ ላይ ከባድ ነው። ይኸው ወንድማችን ነው መጣችሁ። አሳዋ ግን ቺኮን ስለታካላለ በነገራችን አዲስ አበባ
በጣም ነው የምናመሰግነው። ያው እንግዲህ ሀረማ ላይ አሳ መጀመሪያ ዱጃ ነው የሚያስፈልግ ተገዛላችሁ። ከዛ በኋላ ቴስቱን ታዩታላችሁ። ፈተና ካለበ እግዚአብሔር ከወደቀ ደግሞ ይወድቃል። እንዴ ኧረ እኛ ብዙ የጠበስን ሰዎች ነን። ተጠብሳላችሁ። እንግዲህ ሲመጣ ንጹህ ዘይት ነው የሚሰራው። እንመልከተው እስቲ ጋይስ ጠበሳ ላይ እንዴት ነው? ጠበሳ ላይ በጣም ደብዱ ነው። እሷው ምንድን ነው? በኢየሱስ ስም ይሄ ምን አይነት አሳ ነው? ይሄ ካትፊሽ ይባላል። ካትፊሽ? አዎ ቺካ አየው ቺ ነይ ያጂ አረ ነይ እቺ ደግሞ ፍላፒያ ትባላለች። እቺ ምንድን ነች? አዎ ፍላፒያ ምርጦ አሳ ነች። ጤነኛ ነው። ያጂ እዚህ ጋር ሞታለች። አረጋ ነው ጤነኛ ነው። አልሞተም አለ ፍሬሽ ናቸው። ይሄ ግን በጣም ጠንካራ ነው። ጠንካራ ነው። 3 ቀን አይሞትም። አየው ወስ እቺ አሁን መቼ ነው የምትሞተው? እቺ አትቆይም። እቺ አትቆይም። እንደኔ ናት ማለት ነው። አዎ አትሞችም አንቺ። እዚህ አሁን ከየት ነው የምታመጣቸው አሳዎቹ? ከዚህ ወይቅ ነው ሀረማ ወይቅ ነው። ከዚህ ነው የምመጣው። አዎ ይሄ ምንድነው ስሙ? ምንድነው ስሙ? ካትፊሽ እቺ ነበር ምንም አላውቅም። ይሄ አሳ ለ3 ቀን አይሞትም። ካትፊሽ ለ3 ቀን አይሞትም። መሬት ነው አይሞትም እኮ ይቆያል። አሁን ወንድና ሴት እንዴት ነው የምትለኝ? እሺ አሁን ወንድና ሴት ስትለይ እዚህ ጋር ነው ናሳልሽ። እቺ አሁን ምንድን ነች? አሁን እዚህ ጋር ሴት ከሆነ እዚህ ታደርገዋለህ። እንደዚህ ይወጣላ። አቁራ ይወጣል። አሁን ይሄ ወንድ ነው ማለት ነው። አየህ ወዛይሽው ይሄ ወንድ ነው። አዎ ወንድ ነው ማለት ነው። ሴቷን ያሳዩን። ሴቷን ልጅማ ብትኖር ደግሞ አሳ ሳይንስ አፍንጫ የለውም ይላል አይደል? በዚህ ነው የሚተነፍሰው ይላል። ግን በዚህ የሚተነፍሳል አሳ። ቆይ ላሳያችሁ። ጉንፋን ይዟት ነው። በዚህ ነው መቀረጽ ያለው። አፍንጫ ላሳይ። ጥርስ የለም። ና ጥርስ እዚህ ጋር አድርገው እስቲ ነካ አድርገው። ኧረ አየው አለው ጥርስ። ነካው ጥርሱን እንዴ ነካ አድርገው እስቲ። ወጪ ምን ጥርስ ነው ይሄ? ጥርስ አለው ጥርስ። አሁን እዚህ ምን ያህል ደቂቃ ይፈጅባችኋል አንድ አሳ ሰርቶ ለማድረስ? አሁን 10 ደቂቃ በቃ እስከ 3 ቀን ይቆያል። 3 ቀን። እቺ ደግሞ 5 ደቂቃ ነች። ከዋስ ወጣ 5 ደቂቃ ትቆያለች። እቺ 5 ደቂቃ ይሄ ደግሞ እንዴ አሁን ይሄ አሳ ቤት የእርሱ አሳ ቤት ከምን ያህል ጊዜ አሳ በመሸጥ አገልግሏል? እኔ ለ40 ዓመት አሳ ሰርቻለሁ። ለ40 ዓመት ያህል አሳ ሰርታችኋል? ደግሞ የኔ ስራ ነው። ሀይቆ ሲመጣ ጽዳት ሳጠራ ነው። ቆሻሻ ነው ከባለቤቴ ጋር ሳጸዳ ነው። ቆሻሻ ማጽዳት ነው። ይሄ አሳ አይደለም። ይሄ ከሀይቁ ውስጥ ማውጣት ቆሻሻ ነው። በዚህ ነው ቆሻሻ ማጽዳት የጀመርኩት። እሺ እዚህ ሀረማያ ምናምን አሁን እንደሚመጡ ሌሎች እንግዶች የሆነ መልዕክት አስተላልፏቸው። እኔ እንግዲህ ሀረማያ ሐይቅ ላይ አሳ መስራትና ሰው በመንከባከብ ነው የታወቅኩት። ማንኛውም ኢትዮጵያዊ ሀረማያ ስትመጡ ስፋንትራይ ነው ያለሁት። አሳ ለመብላት ከፈለጋችሁ ኑ ወደ ሀረማያ። ጀልባ ሞተር ለመሳፈር ከፈለጋችሁ አለን ጀልባ። ኑና ተሳፈሩ። ኑና ተረስቶ ነው የምላችሁ። ስለዚህ ጋይስ ሳምቡሳ በያ አሳምቡሳ አይደለም ያሳ እኮ አሳ ለሳምቡሳ አሳ ፋይለኛ ነው። አገምጂ አሰራሽ
ኧረ እኔ አልበላም። ኧረ አንቺን አምኜ ሳልበላ ሙያሽ እንዴት ነው? በህይወቴ ለመጀመሪያ ጊዜ አሳ በጨው ስጣፍጥ ማርያምን እንዴት እንደሚጥም ጌታን ዛሬ የሚላሽ? አዎ ግን ያበደ ነው በጣም አቢጌ